ጦርነት ባርካችኋል ትባላላችሁ። እውነት ነው ይሄ ነገር? እርሶና እኔና እና ሰዎች መጥተው ወሰዱ። ልክ ከምሽት 2 ሰዓት በዚህ ሀገር 8 PM ማለት ነው። ሄድ ስንሄድ ጉልበታችን ላይ ጫማችን ላይ ማመስለ ጫማችን ይቀርባል። ለምን ጥያቄ ጠይቃቸው። እናንተ ቦሌ አካባቢ ሰዎች ተሰብስበው ካቢኔ አቋቁመው ዶክተር አብይ አሁን እንግዲህ አንዱ ነን እንስራ እና ያው እኛ መብት ስላለን በሀገራችን አንዱ ነን እንስራ ብለው ቢጠይቋችሁ ታደርጉታላችሁ? የኢትዮጵያ ፖለቲከኞች የኢትዮጵያ ቤተክርስቲያንን የሚያዩበት እይታ መንግስትን የማንቀሳቀስ አቅም አላት ብለው ይመስለኛል። ባይሆንም ማህበረሰቡ ብዙ ሰው ስለያዘች የእሷን ጉዳይ ወይ ማኮላሸት ወይ ተጥርቆ በሳል በእነሱ ዓላማ መያዝ። እናንተ ይሄን ነገር አልሰማችሁም? ጥርጣሬ አልነበራችሁም? እኔ የፈለግነው ነገር የለም። የፈለግነው ነገር መግባት ነው፣ ገብተናል፣ አለቀ። ከዚያ ውጭ እኔ የሚበላ መጠለያ አግኝቻለሁ። የሆነ ሩም ነገር ሰዎቹ በሩም ሲጣላ አይቻልም። እርምጃ ለመውሰድ አልሞከራችሁም ይባላል። ምንድን ነው የሆነው? እና አሁን ያስናቸው እጃቸውን ሲያወጡ የሳቸው ማይክራፎን ተፈቷል። ማን እንዳጠፋ አይታወቅም። እኛ ጊዜ እኮ ድርጅት አይደለም የደገፍነው፣ ዶክተር አብይም የደገፍነው። እንግዲህ እዚህ ላይ ዘር ተመንዝሯል ማለት ነው። አማርኛ ተናጋሪው ለአማርኛ፣ ትግርኛ ተናጋሪው ለትግሬ ነው የሚመጣው ማለት ነው። የኢትዮጵያ ኦርቶዶክስ አማኞች እምነታቸውን እንዳያራምዱ እንዲያፍሩ እየተደረገ ነው። የኢትዮጵያ ኦርቶዶክስ አማኞች በእምነታቸው ምክንያት እየተገደሉ ነው። በብዙ አቅጣጫ ላይ ይሄ ስርዓት ይህን እያደረገ ነው። እንደዚህ ጉልበተኛ አጠንቻል ጥራዝ ነጠቅ ፖለቲከኛ እየተነሱ የሚፈክሩበት ሳይሆን በቃ በህግ የታረቀ ማንኛውም ሰው በህግ የሚጠየቅበት ፖለቲካ መሆን አለበት። ያን ጊዜ ቤተክርስቲያን ቀምሆን እምነቱ ተጠቅሞ ለውጥ እንዲመጣ የሚጠይቅ ሚሎች ስታስጠላ ማለት ሲሪየስ እንዲሁ ስታስጠላ በማታውቀው ነገር ገብተህ ወይ አውቃል ልታበላሽ ይህ አማኝ እንደ አማኝ እንደ ዜጋ ለመብቱ መታገል አለበት። ያንን እኛ አንቃወም። እንዴት ለስራ ይባላል? ተመስገን ነው።